አሪፍ ነገር እሰጥሃለሁ እኔ ጋር ከስተመሩ ፕሮዳክቴን ታየዋለሽ ከተመቸሽ ከስተመር ታረጋግኛለሽ ካልተመቸሽ ይቀራል ጎንበስ ቀና ማለት አለ ከስተመር ነው አለቃ ምረጥ ምናምን ትልቅ ምናምን ስትዩ አይ ዘርበል ምናምን አልፈልግም አንተ ምናምን ተዚያኛል 11 ምናምን የሚሆኑ ቁጥር ያላቸው እንትን ገዝቼ መጥቻለሁ በ3500 ይዛኔ በጣም እንዴ ነው 200 ብር 300 ብር ነበር በቃ አሁን አንቺ ልጋሽ ስመጪ የሆነ በቃ ልብሱ እንትን ያለ ሻማ ያረገ ምናምን ነው የሚጠብቁት እነሱ ያንን ነገር ትተውት ቢመጡ አሪፍ ነው ለምን 2018 ላይ ነው ያለነው አይደል አንድ በግ ለመግዛት 2 ቀን 3 ቀን ገበያ ይወጣል እኮ በፊት ግብርና በጣም አሪፍ ነገር ነው ስራዬን አክባሪ ነኝ በጣም ነው የምወደው ስራዬን ሰላም ጤና ይስጥልን እንደምን አላችሁ የተለያዩ የስራ ፈጠራ ላይ የሚሰማሩ ወጣት ስራ ፈጠራ ባለቤቶችን ወደዚህ ያቀርብን ልምዳቸውን ወደናንተ የምናስተላልፍበት የቢዝነስ ቻናላችን ነው እንግዲህ በዛሬው ፕሮግራማችን እረኛ ሆኖ በሞዴል ፕሮፌሽን ውስጥ ያለ አንድ ወጣት ይዘንላችሁ መተናል እዚህ ስራ ላይ እንዴት እንደገባ ስራው ላይስ ምን ያህል ጊዜ እንደቆየና ምን እያደረገ እንደሆነ ከሷ አንደበት የምንሰማ ነው የሚሆነው ወደ እንግዳችን እናልፋለን ሰላም እንደምን አለ እንኳን ደህና መጣ እንኳን ደህና ቆየሽ እስቲ ራስን አስተዋውቅልን እሺ እኔ አረቡ መሐመድ ይባላልው እሺ የምሰራው ስራ እረኛ ነኝ በጎን ለጎን ደግሞ ሞዴሊንግ ነኝ በጣም ደስ ይላል እስቲ ወደ ኋላ እንመለስና ስለ ልጅነትህ እናውራ የት አካባቢ ነው ተወልደህ ያደግከው የት ነው የተማርከው የልጅነት ጊዜ ምን ይመስላል የተወለድኩት አዲስ አበባ ልጅ ነኝ እሺ እንግዲህ ሰፈሬ ሾላ ነው ሾላ በክተራ ነው የተወለድኩት እና ወደ ስራ ደግሞ የገባ ነው በፋሚሊ ነው ቤተሰቦቼ ናቸው ይሄንን ስራ ሲሰሩ የነበረው ከፋሚሊ ነው የተቀበልኩት ይሄን ስራ የትኛውን ስራ ሞዴሊንግ ነው ወይስ እሺ በጣም አሪፍ እረኝነቱን በቤተሰብ ይሄ ስራ ነበር ማለት ነው በጣም አሪፍ የትምህርት ቤት ቆይታ ምን ይመስል ነበር በልጅነቴ መጀመሪያ ተስፋ ብራን የተማርኩት ከዛ ቢትወደድ ከዛ እዛው ተስፋ ብራን ጨረስ እንዴት ነው ወደዚህ ቢዝነስ የገባኸው የልጅነት ጊዜ ምን ይመስላል ቤተሰብህ እዚህ ዘርፍ ላይ የቆየ ከሆነ እንዴት አድርገህ ወደዚህ ስራ ገባህ የሚለውን እናንሳ ያው ቤተሰብ ውስጥ ቢዝነስ ሲኖር ልጆች አይደለን ወደ እንከፈፈ ይላል ያው አንድ ታላቅ ወንድም ነበረኝ ያው ፋዘር አነስ ያለ ሱቅ ነበረው እሺ ጉራጌ ስለነበረን ያው ሱቅ ይወዳሉ ጉራጌዎችና ልክ ነህ ንግድ ላይ ወደዛ ትልቅየው ወደ ሱቅ ገባ እኔ ደግሞ የሚመጡትን ከብቶችና በጎች መኖ በማቅረብ ጤናቸውን በመጠበቅ ወደሱ ደግሞ እኔ ወደዛ ከተቱኝ አንድ ታናሽ ወንድም ነበረኝ ደግሞ እሱ ወደ ኳስ መረጠ ያው ኳሱን የቀጠለው በጣም ደስ ይላል ስለዚህ ሶስታችሁም የተለያየ ምርጫ ነበራችሁ የተለያየ ዘርፍ ላይ ነበር የምትንቀሳቀሱት በጣም ደስ ይላል እሺ 10ኛ ክፍል ጨረስክ ያው 10ኛ ክፍል ከጨረስን በኋላ አብዛኞቻችን አሁን ነው 12 ድረስ የደረሰው እንጂ ድሮ ልክ 10 ከጨረስን ወይ ቴክኒክና ሙያ እንገባለን ወይ የራሳችንን የምንወደውን ነገር እንጀምራለን ሌላም አንተ ግን በልጅነት ጊዜ ቆይታ ምን ነበር ድሪም የምታደርግ የነበረው ብዙዎቻችን ልጅ እያለን እንትን መሆን ፈልጋለሁ እንል ነበርና አንተ በልጅነት ምን ድሪም ታደርግ ነበር ከዛ ደግሞ ልክ 10 ስትጨርስ ዲሳይድ ያደረከው ወይ የወሰንከው ነገር ደግሞ ምን ነበር በልጅነት እያለው ማለት ሌላ ነገር ያው በልጅነት የቤተሰብ ፋሚሊ ስራው ስለነበርኩኝ ያንን ስራ ቢውልድ በቃ ትልቅ ቦታ ለማድረስ እና ከነበርነው ወደ ትልቅ ለመውሰድ ነበር አላማዬ ነበረው ማለቴ እንዴት ልበልሽ ካለንበት ከታች ወደ ላይ ብራንድ ለመስጠት ነበር ፋሚሊያችን ሙሉ የሚሰራው ያንን ስራ ስለነበረ በፋሚሊ ስም የራሱን ብራንድ ሰጠነው ህብረተሰቡ ላይ እውቅና እንዲኖረን ነበር አላማዬ የምሬ ነው ከልጅነት ጀምሮ እና ደግሞ የራሴን ፓሽን ደግሞ ሞዴል መሆን ነበርና ሞዴሊንግን ደግሞ ያው በዛ ስራ ሆኜ ክላሱን የምገባበትን ወይ ያፈለኩ ነበር ያው 10ን እንደጨረስን ያው በመሃል ኮሮና መጣ ኮሮና መሃል ላይ ደግሞ ስራም ሲቀዛቀዝ ምናምን ሰው ወደ ቤት ሲሆን በዚህች አጋጣሚ ለምን ፍላጎቴን አላሟላም ብዬ ወዲያው ወደ ሞዴሊንግ ገባውና የሚያስፈልጉኝን ትምህርቶችም እንዳጋጣሚ የተማርኩበት ትምህርት ቤትም አስተማሪው በጣም ቀለል ያለ ሰው ነው ወጣት ነው በጣም ቀለል ያለ አስተማሪ ነው ያሉትን የሞዴሊንግ የሚያስፈልገውን ማሟላት ያለብኝን ነገር ምናምን ነገረኝ ግን ዞሮ ይሄንን ስራና አሁን እኔ የምሰራውን ስራ አንድ የማረግ እንትኑ የለም ህብረተሰቡ ላይ ስራውን የምትሰራው ወይም ደግሞ ይሄ እረኝነቱን የምትሰራው ወይም የበግ ንግድ ውስጥ የነበርከው ከድሮም ጀምሮ ነው ይሄ የሆነ ሰዓት ላይ የጀመርከው ነገር ሳይሆን ከልጅነት ጀምሮ የመጣ ነገር ነው አዎ በልጅነት ጀምሮ የምሰራው የነበረ ስራ ነው ያው በቤተሰብ የራሴ እንትን ይሰጥሻል ቦታ መስሪው እኔ መኖ ማቅረብ እነሱን ከጤና መጠበቅ ምናምን የራሴ ስራ ተሰጥቶኝ ነበር ያው እነሱን እንከባከብ ምናምን ቆየውና 2004 ሲመጣ ያው ለቤተሰቦቼ በቃ እንግዲህ ሁሉ አመት እንትን ብያለሁ እኔም ደርሻለሁ መግዛት መሸጥ ውስጥ አስገቡኝና የሆነች መነሻ ሰጡኝ አልኩኝ 3500 ብር ተሰጠኝ
ከዛ በሱ ሄድ ብዬ ክፍለ ሀገር ያው የዛኔ ዋጋም አሪፍ ነበረ። ትዝ ይለኛል 11 ምናምን የሚሆኑ ቁጥር ያላቸው እንትን ገዝቼ መጥቻለሁ። በ3500 የዛኔ በጣም እንዴ ነው 200 ብር 300 ብር ነበር። የሚገርም ነው በግ በእውነት። ወጣቱ እኮ አይገባም እኮ ገበያ ገዝታችሁ ስለማታውቁ እናንተ አነፋዘር ምናምን ነበር የሚገዙት እኮ በፊት እኮ ወጣት በቃ እኛ እንትን ላይ መጣ ከስንት አንድ ነው ከሰባ ሰው አንድ 10 ሰው ይመጣ ነው እንጂ የምሬን ነው። ነፋዘር ገበያ ጥንተው ምናምን ነበር በፊት ሲገዛ እኮ አንድ በግ ለመግዛት 2 ቀን 3 ቀን ገበያ ይወጣል እኮ በፊት ብዙ ነገር ይታያል። አሁን እኮ በቃ ትመጫለሽ እቺን ምናምን ብሎ መጫን ነው በፊት አልነበረም። አዎ ግን አንተ በዛ በልጅነት እድሜ ወተህ ገበያ ጥንተህ በጎቹን ገዝተህ ወደ ንግድ የመግባት አቅም ነበረህ ማለት ነው። አዎ ያው ቤተሰቦችም እኮ ይሰጋሉ ግን ያው እንደ ነጋዴ አንድ ቢዝነስመን እንትን ውስጥ ስላሉ ከፈጣሪ ጋር ይላይኩሻል ከሰዎች ጋር ነው ደግሞ የምትሄጂው። ጓደኛም አለኝ ባሪቻውላቸው የሚባል ጓደኛዬ ነው። በጣም እንደ ወንድም የማየው ልጅ ነው። እኩል ነው በቃ ስራ የጀመርነው ምናምን። ያው ልጅ ሆነሽ ይሰጥሻል፣ ትወጫለሽ፣ ትመጫለሽ። በጣም ይገርማል። ሰው መነሻ ካፒታል ስንት ነበር ብለን ማንሳት እንችላለን? 3500 ብር። እንግዲህ በ3500 ብር 11 በጎችን ገዝቶ ቢዝነስ መጀመር ማለት በጣም ትልቅ ነው። በጣም ምን ያህል አተረፍክ? የዛኔ ይሄን ያህል እንደዚህ አይደለም ግን የዛኔ ባንድ በግ ስንት ይገኛል መሰለሽ? እኔ አሁን የዛኔ 100 ብር ወይ 70 ብር ምናምን ጥቅም ያው የትራንስፖርቱን ችሎ ምናምን እንደዛ ታገኛለሽ። ትርፍ ታገኝ ነበር። እንደምታወጪው ካፒታልና እንደምታስገቢው ይለያያል። ስለዚህ ያንን ንግድ እንዴት እያገላበጥክ እስከ ምን ያህል ጊዜ ድረስ ይዘኸው ሄድክ? አሁንም ድረስ እዛ ውስጥ ነው ያለሁት። ያው ቢዝነስ ላይ ውጣ ውረድ አለው። ትወጫለሽ፣ ትወርጃለሽ። የወረድኩበትም ሰዓት አለ ግን ያው እዛ ጋር ፋሚሊዎችም ስለሚሰሩ ጠጋት ቻት ያለሽ አባትሽ ጋር ምናምን ድጋሚ ከሱ ጋር ትሰሪና ደግሞ የሆነ ለራሴት ያለሽ ደስ የሚለው ደግሞ ክፍለ ሀገር ያሉት አብዛኞቹ አሁን ግንጪ ምናምን እምነት አለ በጣም ከምትጠብቂው በላይ ለአዲስ አበባ ነጋዴ 50-50 ከፍለሽ ይዘሽ መመጪው ነገር ግማሽ በግማሽ ተከፊና በዛ ያለ ነገር ይዘሽ ትመጫለሽ። ከዛ ቀሪውን ደግሞ ሰርተሽ ትከፊያለሽ። የትኛው ቢዝነስ ላይ ያለ ሰው የሚያደርገው ነገር ነው። እኛ ውስጥም አለ። አሁን የኛ ስራ የባህል ነገር የሆነ በግ ምናምን ሲባል በቃ ግብርና ላይ እኔ አሁን አንዳንዴ ሰው ገበሬ ሲለኝ ያስቀኛልና ገበሬ መሆን ማለት ዶክተር መሆን አናጢ ትሆኛለሽ፣ ዶክተር ትሆኛለሽ። አሁን አርቢ ምናምን ስትሆኛ አሁን አርቢ ውስጥ ያሉ ብዙ ሰዎች አሉ። አሁን እንደውም በደንብ አሁን ቲክቶክ ላይ በደንብ አያለሁ። በጣም ወጣቱ እንደውም አሪፍ እየተንቀሳቀሰ ነው። ፍየል እርባታ ጀምረዋል፣ በግ እርባታ ጀምረዋል። ይሄ መሆን ያለበት አሁን 75% የኛ ሀገራችን የከብት እርባታ የኛ ነው። በጣም ብዛት አለንና ይሄ ወጣቱ እዚህ ውስጥ ነገር ውስጥ በሶሻል ሚዲያ መጀመሩ አሪፍ ነገር ነው። በቃ እንዴት ልበል ዋጋው ይቀንስ አይቀንስ ያው የጨመረ ነገር አይቀንስም ግን ወጣቱ መስራቱ አሁን ግብርና በጣም አሪፍ ነገር ነው። በትምህርት ስታመጩ ደግሞ ራስሽ ሐኪም ነሽ። ራስሽ የቤቶቹ መጠለያ ጽዳታቸው የምትጠብቂው ኢንጂነሩ አንቺ ነሽ። መኖ የምታቀነባብሪው አንቺ ነሽ። ሼፍ የሚያደርግሻል ምናምን ብዙ ነገር ትሆኛለሽ። እረኛ ስትሆኚ በጣም ብዙ ነገር አለ። ደስ ይላል። በሞዴሊንጉ ምን ስራዎችን ሰርተሃል? አሁን በዚህ ስራ ላይ ሆኜ ኔትወርኩን ለማግኘት ብዙ አልጣርኩም። እንደነቱ ከሆነ ያው እዚህ ሙያ ላይ ሆኜ ኮኔክሽን ያስፈልጋል የትኛውም ስራ። እነሱን የማግኘት እድል አልነበረኝም ግን አንድ ሁለት የሚሆን ክሊፕ ሰርቻለሁ። የክሊፕ ውስጥ አለው ብዙም ባልታየም አሁን አዲስ የሚለቀቅም ክሊፕ አለ። እዛ ላይም ያው ረዳት ሆነሽ ትታያለሽ። እኔ መጀመሪያ ስሰማ በጣም ነው የገረመኝ። የሞዴል ፕሮፌሽን ኖሮ ከዛ ደግሞ እረኛ ወይንም ደግሞ ያው እረኝነት የሚለውን ራስህ ስም ስለሰጠኸው ነው የምልህ። ወይም ደግሞ የበግ ንግድ ውስጥ እንደዚህ አይነት ስራ ውስጥ መግባት እኔ ስሰማው መጀመሪያ በጣም ገርሞኝ ነበረ። ሰዎች ምን ያስባሉ ስላንተ ፕሮፌሽንህ ሞዴል ሆኖ ወይም ሞዴል ሆነ እና ደግሞ የእረኝነት ስራ ውስጥ ስትገባው ራስህን እንዲህ ብለህ ለሰዎች ስትገልጽ ምን አይነት ፊድባኮችን ይሰጡሃል? ያው የራሱ የሰው ልጅ የራሱ የሆነ አመለካከት አለው ግን ያ እኔ ራሴን በራሴ ነው በቃ እኔ ሰው ለሰው ምናምን ማድረገው ነገር የለም። ስራዬን አክባሪ ነኝ። በጣም ነው የምወደው ስራዬን። ከዚህ ሀገር የመውጣት ሀሳብ ያለው ወጣት አይደለሁም። እኔ ሀገሬ ላይ የራሴን ብራንድ መክፈት ፈልጋለሁ። የራሴን ብራንድ መጻፍ ፈልጋለሁ። ይሄ ስራ ደግሞ ይሆናል። ለምን እንደሆነ ታውቂያለሽ? የኛ ሀገር በጣም ከምንጠቀመው ነገር በጣም ትልቁ ነገር የኛ ነገር ነው። ስጋ ነው ማለቴ ስጋ ተጠቃሚ ነው የኛ ሀገር። ስጋ ደግሞ ይሄ ጠፊ ነገር ስላልሆነ ይሄን ስራ በቀጥልበት ያው ወደ ውጭ ወጥቼ ምንም ማረገው ነገር የለም። ሀገሬ ላይ ሰርቼ የራሴን ነገር ለማግኘት ምጥር ልጅ ነኝ። ለዛ ነው እዚህ ስራ ውስጥ የገባሁት። በሞዴሊንጉ ደግሞ ስንመጣ በግና ሞዴሊንግ አንድ ነው ብዬ ለማስረዳት በጣም ህዝቡ የተቀበይ ይቀበሉኛል አይደልሽም? ተቀበይ አንተ ናቸው ፋዘር ራሱ እዛ ጋር ቁጭ ብሎ ያው አንዳንዴ ይበግ ተብሎ
የሆነ እነሱ ፊል አድርገው የሚመጡት አሁን አንቺ ልጋሽ ስመጪ የሆነ በቃ ልብሱ እንትን ያለ ሻማ ያረገ እንትን ያረገ ምናምን ነው የሚጠብቁት እነሱ። ያንን ነገር ትተውት ቢመጡ አሪፍ ነው። ለምን አሁን 2018 ላይ ነው ያለነው አይደል? በፊት 90ዎቹ ላይ ምናምን ነበር። አዎ ልክ ነው። እኛም ሻማ የተቀደደ አድርግ ያለው አጎቶቼም አባቴም የሚያረጋ አፋዘርስ አያረግም። አጎቶቼ ወጣት ስለነበሩ ያምሬ ነው። አንድ እግር ጫማ ሌላ ሻማ ምን እዚህ ጋር ቀለም እንቀባለን ምናምን ግዴታ በቃ ከገጠር የመጣ ሰው ለማምሳል ነው። የአዲስ አበባ ልጅ ከሆነ አይገዙሽም። ይሄ ሪያሊቲው ነው ማለት 90 ውስጥ 2000 ውስጥ ማንም በቃ 90 ውስጥ ላይ እኔ ማንም በቃ እንዴ ልበልሽ በቁጥር እየቻልሽ ሰው ብር ይሰጥሽ ያው ትንሽ ነው የዛኔ 1 2 እያልሽ ነው የምትቆጥሪው። በቃ ግዴታ ከገጠር ነው የመጣሁት ብለሽ ሰው እንዲቀበል ለማድረግ አሁን ደግሞ ጊዜው ሄደ አይደል? እኔን በያው ግዴታ ተቀበሉኝ አይደለም ግን አሁንም ቢሆን ብዙ ወጣቶች አሉ በእኛ ስራ ላይ ያሉት ያው እኔ ብቻ ስለምሰራው ሳይሆን ያው ሞዴልነት ባይጀምሩ ወጣቶች አሉ የአዲስ አበባ ልጆች ይሄንን ስራ ይሰራሉና እነሱ ጋርም ሲሄዱ ያው ይሄንን ሻማና እንትኑ ምናምን ባይጠብቁ ስራ ብለን እስኪያዝ ነው ያው በግም በጣም አሪፍ ቢዝነስ ነውና ልብስ አያውጡለት ያው ነገራይ ስራ ቢሆን ግዴታ ስራሽን ትለብሻለሽ። ልክ ነህ። ለበግን ግዴታ ልብስ ክፍለ ሀገር ስንሄድ አውትፊት አለ ነው ገበያ ስንሄድ ግዴታ ብር የምትይዥው ነገር አለ ምናምን ሻማ ተለብሻለሽ መኖ ሰሳጪ ምናምን። ግን ወደ ገበያ ስንወጣ ይሄን ያህል በቃ ምን አትሸከሚውም ይሄን ያህል ብዙ የምትሰጪው ነገር የለምና ከሰዎች አውትፊት ቢወጡ የኔ ሀሳብ ይቺ ነች። ልክ ነህ። ገዢዎች በሚመጡበት ጊዜ ሻጩን ብለው የሚስሉት የራሳቸው ስዕል አለ። ምን አይነት ግምት ይሰጡሃል አንተ? ያንተ አይደለም ነው የምትበይው። እኔ አንዴ ልበልሽ አሁን ብዙ አሁን ይሄን ያህል በጣም የተጋነነ ከስተመር አለኝ አለሽም ግን ከስተመሮች አሉኝ በትውውቅ በጓደኛም በምንም ወንድሜ እንኳን ተጫዋች ነው ይያሻለሁ በወንድሜ የሚያቁኝም አሉ ምናምን ያው ይመጣሉ። ግን አንዴ ያው ስለሚያዩሽ ቲክቶክም አለች በቃ አንዳንድ ይረዱሻል እኮ የሚረዳም ይኖራል። አዲስ ደግሞ አሁን ጊፍት ለመስጠት ምናምን በእኛ ሰፈር ጋር ፒካርጎ ለመሄድ የሚያውቀው ሰው ሲመጣ ምረጥ ምናምን ያው ሲመጣ ከስተመር ያው ጎንበስ ቀና ማለት አለ ከስተመር ነው አለቃ ምረጥ ምናምን ትልቅ ምናምን ስትዩ አይ ዘርበል ምናምን አልፈልግም አንተ ምናምን አሬ እኔ ናቸው ብራዘር ነው እስቲ በቃ የሆነ አሪፍ ሰው ያው አሪፍነት ሳይሆን እንዴ ልበልሽ በቃ ሻማ አሁን ወይ ፋዘር ወይ ካብሮኝ የሚሰራው ልጅ ምናምን የሥራ ልብስ አድርጎ ምናምን እንትን ካለ ና አንተ ዋጋ ነገር ምናምን ይሏል። በቃ ይሄ ምርጫቸው ነው። ግን ምርጫቸው ልብስ አይሁን ነው የኔ አባባል። አሁንም ቢሆን ያንተ ናቸው እሺ ኦልራይት በቃ በጉን ንገረኝ ዋጋውን ትነጋገሪያለሽ ከተስማማሽ አለቀ በቃ መውሰድ ነው። እኔ እንደ ጓደኛ ማለት መቅረብም ከስተመር ስትሆኚ እንዴ ልበልሽ አንድ ቀን ገዝቶኝ እኔ እንዲጠፋ አይደለም የምፈልገው ስልኩን ይዤ ስልኬን ይዞ ቢሆነ ፕሮግራም ላይ ያው የኛ ነገር ደግሞ ለሀዘንና ለደስታ ያስፈልጋል አይደል? ሰው ልጅ ላይ ደግሞ ሀዘንም አለ ደስታ አለ። በዛ ሰዓት ላይ ከስተመሩ እንዲያደርገኝ ነው የምፈልገው እና አንድ ሰው መጥቶ እንዲሄድብኝ ሳይሆን በዋናም ቢሆን ሰተሽው ከጓደኛ ታረጋዋለሽ። እኔ ያው ከስተመርሽን እየጨመርሽ ስትመጪ ቢዝነስ ማገኘውንም ነገር እየጨመርኩ መጣለው ማለት ነው። ልክ ነው። በዛ ለመያዝ እየሞከርኩ ነው። ግን ሰው አመኔታው በጣም እየቀነሰ ስለሆነ ባካችሁ ያጋጠመ ከባዱ ነገር ሊሆን ይችላል ወይም ደግሞ በዚህ ስራ ውስጥ በጣም ደስ የሚል ነገር እንደገጠመኝ የምታነሳቸው ነገሮች ካሉ? እንደገጠመኝ ሳይሆን ደስ የሚለው እኔ ስራው ራሱ ደስ የሚል ነገር ነው። እሺ የራሱ ሴሬሞኒ አለው የኛ በግ ስራ በዓልን መስራትሽ በዓሉ ቀን ሳይሆን ከበዓል ሳምንት ሲቀረው ምናምን ያለው ሴሬሞኒ ምናምን በእኛ ስራ ላይ ያለው ማህበረሰብ እኛ ንግድ ላይ ያለ ነው ይሄ መተሳሰቡ ምናምን አንዱ የበዓል ላይ በማምጫ ከሌለው አንዱን ይረዳል አንዱ ለአንዱ ያበድራል ከፍለ ሀገር ያሉትም ይሰጣሉ ብዬሻለሁ። እዚህ ጋርም ያለው ይደጋገፋል በቃ አንድ እንትን የምታረጊው ነገር ምናምን ደስ ይላል በቃ ገብቶሻል እንዳትዩ ያደርግሻል ስራውን። ሁለተኛ ደግሞ ስራሽን ደግሞ ፈልገሽ ወደሽው ሰሳሪ በቃ ለውስጥሽ ሰላም ይሰጣል እና ከእንስሳም ደግሞ አሁን እርባታ ደስ የሚል ነገር ነው። ያው የሚያከያቋል ከእንስሳ ጋር መሆን ራሱ አንድ እንትን ነገር ነው። እኔ ደስ ነው የሚለኝ በግ ንግዱ ሳይሆን እንስሳ ራሱ የሆነ አሪፍ ማለት ከነሱ ጋር መሆንሽ ስለነሱ ማወቅ
ያው አሁን ሲታመሙ ምናምን ያው የፈጣሪ ነገር ነው ይታመማል። አዎ ያው ሲታመሙብሽ ሲሞቱብሽ ምናምን ያሳዝኑሻል። በጣም ያረባ ሰው ያውቀዋል። የሆነ አርብቶ ሲሞትበት ልክ ነው። የምሬ ነው። እንደ ሳሁን ገጠር እኮ እንደ ዘመዳቸው ነው የሚያለቅሱት እኮ ያሳደጉት በሬ ምናምን ሲሞት አዎ እንደ ሰው ልጅ ነው ስቅስቅ ብለው የሚያለቅሱት። እዚህ ጋር አስተሳሰባቸው ልክ ነህ። የምሬ ነው ማለት ባይ ኔቸር ራሱ አንዳንድ ሰዎች ለእንስሳ ፍቅር ኖሯቸው የሚፈጠሩ ሰዎች አሉ። አንተ ብታወራ ራሱ የማይገባ አንዳንድ ጊዜ እኔ አሁን ታናናሽ ወንድሞቼ ድመትና ውሻ ይወዳሉና እኔ በባህሪ ደግሞ አልወድም። እነሱ አክት የሚያደርጉበት መንገድ ወይ ይሄ ስሜትን ያልተሰማኝም ብዬ አስባለሁና እዚህ ዘርፍም ላይ የሚቆዩ ሰዎች ይመስለኛል ፕሮፌሽኑን በጣም የሚወዱት ሰዎች ናቸው። እንስሳ ደግሞ የሚጠላ ነገር አይደለም። ይቅርታ አሁን አንቺን መናገር ይሳይሆን አሁን ውሻ የሚጠላ ነገር አይደለም። ግን ይበልጥ ደግሞ እኔ አሁን ጩጬ እያለን ከሀረር ምናምን እንደ ፊሰር ምናምን ፈዘር ሲያመጣ በጣም ጩጬ እያለን ነው ግልገሎች በጥጦ ምናምን እናሳድግ ነበር የራሳችንን መርጠን። ዋው ሱቅ ምናምን ትልቁ ብራዘር ሲሰራ ሱቅ ነው የምናስገባቸው ግልገሎቻችንን የራሳችን አለ በቃ የራሳችን እንትና የራሳችንን ግልገል እናጠባለን። ጥጦ ምናምን ይሰጠናል። የምሬ ነው የምልሽ በቃ የሆነ ከዛ ጀምሮ ስለሆነ እኔ በጣም ነው የምወደው። የምሬ ነው የምልሽ በጣም ደስ ይላል። አስተዳደግህም ከነሱ ጋር ስለሆነ ከፈለኩ እንጂ እኔ በጣም ነው እንስሳ የሚመቸኝ። አስተዳደግም ነው የምሬ ነው ልክ ነህ። እስቲ ወደ ሶሻል ሚዲያው እንምጣ። እንደ አንድ ወጣት የራስን ሶሻል ሚዲያ ከፍተህ ስፔሻሊ ቲክቶክን ከፍተህ እነዚህን ስራዎች ትሰራለህና ሶሻል ሚዲያ ስራ ላይ ምን አይነት አስተዋጽኦ አመጣለህ? የተለየ ነገር አመጣልኝ አለሽም ግን ቲክቶክ ላይ አሪፍ ሰው የሚያበረታታሽ ሰው አለ። በምክርም መለቀውን ነገር በማየትም ምንም ኮፒሊንግ ምንም አሪፍ እንዲታይልኝ በማድረግ የሚተባበርሽ ሰው አለ። ተቀባይነት አገኛለሁ ብዬ ነው የጀመርኩት። ማንም ሰው አላገኝም ብሎ አይጀምርም። የሆነ ነገር ሲጀምር እኔ ይበልጥ ማለቴ እንደጀመርኩት ተቀባይነት አላገኘውም። አመኔታው በጣም ማለቴ እንደጠበቅኩት አይደለም። የምሬ ነው እና ያው አሁንም ቢሆን አላቆሙም። አመኑኝም አላመኑኝም ያው ማመናቸው አይቀርም ሲቆይ ያምኑኛል። አሁን የኛ ስራ በእርግጠኝነት ከትንሽ አመታት በኋላ ዴሊቨሪ ነው የሚሆነው። ሁሉም ነገር በቦታ ላይ ይኖራል ብዬ የኔ አስተሳሰብ አይደለም። ማለቴ አንድ ቦታ ተሰጥቶሽ ቆይታ ይሄን ያህል በጣም ብዙ ይቆያል ብዬ አላስብም። ያው ይጥፋ እያልኩ አይደለም ደግሞ ማለት እንዴ ይቀራል። ያ ነገር ስለሚቀር ደግሞ አሁን እዚህ ሶሻል ሚዲያውን ከፍቼ እንቅስቃሴ ማድረግ ያው ለቀጣይ ላይ ያው ይረፍታል እንጂ አያሜጅ ብናት እንደሚባለው ቀስ በቀስ እንግዲህ አሪፍ ነገር እመጣለሁ። ቆይታችን በጣም ደስ የሚል ነው። ሞዴል ሆነ በጎን ደግሞ እረኝነቱን እየሰራ ያጋጠመ ነገር አለ ወይም ደግሞ የግል ህይወት ላይ ያጋጠመ ተጽዕኖ አለ? ይሄን ስራ ሰርቼ ሞዴል መሆኔ በቃ መንኮራኩር እንደማንጠቅ ነው የሚያስቡት የኛ ሀገር ወጣቶች። የምር ነው የምልሽ። እሺ ስራ ላይ ውለሽ ወጣት ነኝ ስራ ከጨረሽ በኋላ ትዝናኛለሽ፣ ከጓደኞች ጋር ምናምን ትወጫለሽ። አንተ በግ ነው የምትሰራው፣ ኧረ በእናትህ ሌላ ስራ ጠፍቶ ነው ምናምን ይልሻል። በግ ንግድ ትልቅ ነገር እንደሆነ አያውቁም መሰለኝ። በቃ ምንም ነገር ምንም እንትን አይሰጡትም። የሆነ ካስሬት አድርጎ ራሱ ወጣያቸው ብር ያለው ራሱ ጥቅም ያለው ራሱ ይመስላቸው የሉም። እንዴት በግት እንዴ አዲስ አበባ እንዴት ወልደሽው አረባ እንዴት ነው በግ የምትሰሪው ምን አይልሻል ጓደኛዬ የምትይው ልጅ። እሺ ግን ያው ኢንካም እኮ ቢደመር ወይ ምን ሰራው ነገር እሱ የሚሰራውና እኔ የምሰራው ነገር የምናገኘው ነገር ቢደመር የኔ ነው ወይ ትልቅ ነው ወይ እሱ ተቀጥሮ ነው የሚሰራው። እኔ ግን እዚህ ጋር የራሴን ነገር ነው ራሴ ፕሮዳክቲን ይዤ መጥቼ ለሰው ካከፋፈልኩ እኔ ለራሴ ያያድኩ ነው። ያው ብዙም እውቅና የለውም በቃ እንዴት ልበልሽ ጥቅም እንዳለውም እና አሪፍ ስራም እንደሆነ ህዝቡ ተቀባይነት የለውም። ይበልጥ ደግሞ እኔ ሞዴልም ሆኜ በግም እየጠበቅኩ ነው ስላቸው ደግሞ ምንም ሊዋጥላቸው አልቻለም። እና ይዋጥላቸዋል አሁን በደንብ ለመታመን ብዙ ነገር ያስፈልጋል። ግን ያው ከጓደኞችሽ ጋር ስትዝናኚ ያው አሪፍ ነገር ለብሰሽ ምናምን የሆነ እንዴት ልበልሽ አውትፊትሽ አሪፍ ከሆነ ይሄ ልጅማ ቅድም ባለፈው ሸጦልኛል በጣም ነው ያተረፈብኝ ማለት ነው ምናምን ብሎ የሚለውን ነገር ያው እንደዛ ነው የሚያስቡት። የምሬ ነው የምልሽ። ያው ኢንካሙ በቃ እንዴት ልበልሽ ብዙ ነው የሚመስላቸው። የሆነ በዛ ነው አዲስ አበባ ልጅ አይታመንም ምናምን ስልሽ የነበረው በቃ የከተማ ስለሆነ በቃ ገና ከተሜ ነሽ ተብሎ ስለሚታሰብ በቃ በደንብ ነው ያተርፈው ነው የሚልሽ። የትኛውም ሰው እኮ ሳያተርፍ ገበሬውም ሳያተርፍ አይሰጥሽም። ልክ ነው። እኔም የራሴን ኮመኔን ጥቅሜን በካንድ እንትን እንደዚህ ማግኘት አለብኝ። ማክሲመም ስራ እስከሆነ ድረስ የስራ የላበሽን ታገኛለሽ። ይሄን ያለ በጣም የወጣ ጥቅም አልጠብቅም። እንደ ራሴም እንደ አንድ ቢዝነስማንም የሚበቃሽን ትርፍ ጥራት ያለው ነገር ታቀርቢለታለሽ። እሱም ጥራት ያለው ነገር ከፍሎ የራሴን ጥቅም ይዤ በቃ በጥሩ ነገር ተሰጫዋለሽ። ግን በዚህ ሁሉ ልክ እንደው ማይሆን ነገር እንደሚያጋጥመው ሁሉ እስቲ ደግሞ ደግ ሰዎችን በጣም በመልካም የተረዱህን በወጣትነት ያበረታቱን ሰዎች እስቲ
አስታውሳኝ። መቼም ይኖራሉ እንዴ? ኧረ በጣም ብዙ አለ እንዴ። አሁን በጣም ብዙ ቅድም የነገርኩሽ ጓደኛ አለ። ከሱ ከማበረታት አልፎ ይሄ የምታመጭበትን የሚያስፈልግሽን ብሩላ እስከ መስጠት ያ ትረዳጃለሽ። ንግድ ላይ እንዳለሽ በጣም ብሩ ሰዎች አሉ። ቀጥል እንዳትፈታ አሁን ሰፈር ላይ ስታልፊ ምናምን ያው ከልባቸው ነው የምልሽ። አንዳንዴ አሁን እናቶች ምናምን ያው ቲክቶክ ያዩል እናቶችም ጀምሮ የለ የጓደኞች እናት መንገድ ላይ እንግዲህ የሚደረገውን እያረኩ ነው ልጅ በርታሽ አሪፍ ነገር ነው ያስቆ ያምሬ ነው የምልሽ። አሁን እንደዚህ ብዬ አሁን ስመጥራቱ እንትን ነው እንጂ በየምሬ ነው ከምትዩ በላይ ጥሩ ስሜት እንዲሰማ ያረጋል። እናቶች እንደዚህ ያበረታቱሽ እኔ ለተዋለው ልልሽ 100 አለ 100 ሳይሆን እነዚህ አሪፍ ነገር ሲነግሩሽ እኮ አሪፍ ነገር ስትቀበይ አይሆንች ስቴፕ እየሄድኩ ነው የሚል ነገር ታመጫለሽ። ልክ ለራስህ የምትነግረው ነገር ይኖራል። አሁን ተቀባይነቴን አላገኘውም አልሽም አለኝ። አልሐምዱሊላህ እኔ ተቀባይነት አለኝ በጣም ወደ ሰሚት ምናምን ባልደራስ ኮንዶሚኒየም ምናምን ብዙ ከስተመሮች አሉኝ። አሪፍ ነው ተቀባይነት እያገኘው ነው። ግን ይበልጥ ማለቴ እኔ ይበልጥ እኮ ምንም ችግር የለውም እኮ ይበልጥ ተቀባይ አሁን ገና ይመጣል። አሁን ትንሽ ጊዜ በኋላ ገና እንጀምራለን አይደል? እንደዚህ ፖድካስት መቅረቡ ምናምን አለ። የሰው ልጅ የሆነ መውጫው አይታወቅም። ግን ወጣት ስለሆንኩ ሳይሆን እኔ በቲክቶክ በራሴ በመለቀው ነገር ላይ አመኔታውን እስቲ የዘንድሮን ገና አሁን ቲክቶከሮች ምልሽ ማለት ቅድም እዩቲናስ መታገስተኛለች። አሁን በቅርብ ባለፈው ዕለት ዋው በጣም ደስ ይላል። እንደዚህ ነው በክስላት በቃ እንዲህ ምናምን ብላይታ አይደለም ነው ያለች። የዛኔ ማውትፒቴ እንትን ነበረ አንድ የሆነ ጓደኛችን ጋር ዝም ብሎ ለመሄድ የሥራ ልብስ አልነበረም የለበስኩት አውትፊቴ ሌላ ነበረ። የምሬን ነው ብዬ ቪዲዮን የፈጠነ ከፍቼ እረኛው አረ የሚለውን አሳየዋት። እሺ እናንተ ጋር እንሄዳለችኝ። ተነጋገርን ሰጠዋት። እሺ ምንድነው ማድረግ ያለብኝ? እንደዛ አሁን ቲክቶከርም ይሁን አሁን ግዴታ እኮ ሌላ ሰው አይደለም ቲክቶከርም ውስጥ ሆኖ ዘንድሮ እስቲ መገዛውን በግ ከዚህ ልጅ ልግዛው ይሄ ቲክቶከር አሪፍ እየሰራ ነው ይሄን ወጣት ማበረታታት እኮ ነው። ምንም ኖርማል ነገር አይደለም። ግዴታ እኔ እዚህ ጋር ቆሽሼ ምን ብዬ በቃ አረ እንደዚህ ነኝ እንደዚህ ሶሻል ሚዲያ ተቸግሬ ምናምን ለምን ያን እስከ ላይ ጠብቅ። እኔ ስራ እየሰራው ነው። ስራዬን ወድጄ ነው የምሰራው። ጥቅም ላገኝ ነው የምሰራው። ለጥቅሜ አሁን መለመን ምናምን አይደለም። አሪፍ ነገር እሰጥሃለሁ። እኔ ጋር ከስተመሩ ፕሮዳክቴን ታየዋለሽ። ከተመቸሽ ከስተመር ታደርጊኛለሽ። ካልተመቸሽ ይቀራል። እና በዓልን ደግሞ እረኛው አረብን ምርጫቸውን አድርገው መተው ጎብኝተውን አሪፍ በዓላቸውን የሚያስደስት ስጋ በልተው የሚያስደስት በዓልን እንዲያሳልፉ በዚሁም እንግዲህ ጥሬን አስተላልፋለሁ። ለብዙ ወጣቶች ማስተማሪያ ትሆናለህ ብለን እዚህ ያቀረብነ ነገም ደግሞ ጥሩ እድሎች እንደሚመጡ እናምናለን። በጣም የሚገርም ኮንፊደንስ አለ። ስራህን በጣም የእውነት ነው የምትወደው። እኛ አሁን ካየነው ነገር እንኳን የተማርነው ይሄንን ነው። ስራህን በጣም ነው የምትወደው። ለከስተመሮች የምትጨነቅ ሰው እንደሆንክ እያሳየህና ያለው ብዙ ወጣቶችም ደግሞ ከዚህ መማር አለባቸው ብለን እናምናለንና አሁን እስቲ እንደው ምክር ልጠይቅህ። ቤታቸው ቁጭ ብለው የተለያዩ አይነት ስራ ዘርፍ ላይ ላሉ አሁን ላይ ብዙ ጊዜ ድሮ ምን ይባላል ስራ ቁጭ ብላችሁ አትጠብቁ፣ የራሳችሁን ነገር ጀምሩ፣ ስራ ፈጣሪዎች ሁኑ የሚል ተማሩ ከሚባሉ ብዙ ሰዎች ምክር ለወጣቱ ይለገሳል። አሁን ደግሞ በሚገርም ሁኔታ ዲግሪ ያላቸው ማስተሬት ያላቸው ሰዎች በጣም ብዙ አይነት የስራ ዘርፍ ላይ የተሰማሩ ነው ያሉት። አንተም መጥቀስ እንችላለን። ሞዴል ሆነ እረኝነት ላይ ነው የምትሰራው which is በጣም ደስ የሚል ነገር። አንዳንድ ሰዎች ደግሞ ግብርና ላይ የሚሰማሩ ሰዎች አሉ። በሬ ጠምደው እርሻ ላይ የሚሰማሩ ሰዎች አሉ። ጉሊት የሚሰሩ ሰዎች አሉ። በብዙ የስራ ዘርፍ ውስጥ የተሰማሩ ወጣቶች አሉ። የምርም ያንን ነገር መሬት እያወረዱ ያሉ ወጣቶች አሉና የሚደርስባቸው የተለያዩ አይነት የማህበረሰብ ተጽዕኖዎች ሊኖሩ ይችላሉ ልክ አንተ እንደደረሰብህና እስቲ ለነዚህ ሰዎች የምታስተላልፈው መልእክት? ስራሽን አንድ ስራ ይዘሽ ምሰሪ ከሆነ ስለ ስራው ጥሩ ነገሩን እንጂ መቀበል ይሄ አንተ እንዴት እንደዚህ ሰራለህ ምናምን ይሄ ወደታች ማለት ስራሽን ሞራልሽን ወይ ፊልድ የሚያስቀይርሽ መጀመሪያ ስራውን ወዱ የሚሰራ ሰው ነው ዋና። የሆነ ነገር ስትሰሪ ወደሽው ምሰሪ ከሆነ ከዛ ስራ አትወጪም። ግን እንደዛም ወዶ ሳይሰራ ስራውን ለሚያስቀይር ለሚሰጠው ኮሜንት ለሚመጣበት ነገር እነሱን ችላ ማለት ነው ያለበት። እዚህ ጋር የሚያጠናክረውን ያው አፕሪሺየት የሚያደርግ ሰው ስለማይጠፋ የሚያበረታታ ሰው አይጠፋም። የሚያበረታታው ስላለ እሱን እየሰማ በስራው የሚቀጥል አሁን ብዙ ወጣቶች አሉ ብዬሻለሁ። ክፍት ቦታ ካላቸው ፍየልና በግ በማርባት ማለት በ2 ወር ውስጥና በ3 ወር ውስጥ የሚያገኙት ለውጥ አሁን ደግሞ ዘመኗል ነገሩ። መኖ ማቀነባበር ምናምን እኛ ሀገርም ገብቷል። በዚህ አጋጣሚ እሺ ካለ ልምድ አንፃር ያው ይሄን ያለ ብዙም ባይሆን ያው የምችለው ብዙም አመት በሰራ ልምድ አለኝ። እኔ በትምህርትም ባይሆን ልምድ ነው በጥሩ ነገር በበግንት ነው ለእርባታም ይሁን በግና ፍየል
ለመግዛት ወይ የዚህ ስራ ውስጥ ለመግባት ያሰቡ ሰዎች ካሉ እኔ እንዲህ የሚያርጉልኝ እረኛው አረብ በሚለው አካውንት ምን አይነት ነገር መግዛት እንደሚችሉ መጀመሪያ ጤንነቱን አይተው ምን እንደሚያስፈልግ በሂደት እኔ የምሬን ነው። ብዙ ወጣቶች አሉ መስራት የሚፈልጉ ግን ከየት መጀመር እንዳለባቸው የማያውቁ ናቸው አብዛኛው ማለት እንዴት ላድርግ ቦታዬ ትንሽ ነው ብላም ብሎ የሚጨነቁ አሉ። በመጀመሪያ በግና ፍየል በጣም ይሄን የተጋነነ ቦታ አይፈልግም። አነስ ባለሽ ቦታ አነስ ያሉ ቁጥር ያላቸውን ጽዳት መጠበቅና ጥራት ያለው መኖና ውሃቸውን ማቅረብ ብቻ ነው እና ጤንነታቸውን መካተል። ያ ደግሞ ኦንላይን ላይ ትምህርት አለ፣ 3 ወር ስልጠና አለ፣ ፋርም ውስጥ እየጠሩ ነው ጎብኙ እያሉ ነው። በጣም ቲክቶከር ላይ ብዙ ያለው ያኔ አሁን ወደፊት አላህ ካለ ሳድግ ፋርም የራሴ ፋርም ይኖረኛል። አልহামዱሊላህ ከጤና አለኝ ከፈጣሪ ጋር ይኖረኛል። እኔ እምነት በቃ ዋናው እምነት ካለኝ ያው እንግዲህ እንዳረኩት ለማድረግ የምጥር ልጅ ነኝ። እነሱም ባላቸው ቦታ ላይ ባላቸው ካፒታል ላይ ያቺን ነገር አድርገው የሆነ የማይጠብቁትን አይነት ጥቅም ነው የሚያገኙት። የምሬን ነው የምልሽ። በ3 ወር ውስጥ ብዙ ለውጥ ይኖራል እና ያንን ነገር ማድረግ የሚፈልጉ ካሉ ከግዢው እኔ እንግዲህ ልረዳቸው መችለው ከልምዴ ምን አይነት መግዛት እንዳለባቸው ምን አይነት ጤነኛ እንደሆነ ምን ማድረግ እንዳለባቸው ዲኤም ያርጉልኝ። ከፈለጉ ተገናኝተን ከፈለጉ ክፍለ ሀገርም ድረስ አብረውኝ እየሄዱ መግዛት ያለባቸውን ነገር በሚችለው አቅም እረዳቸዋለሁ። በጣም ደስ ይላል በእውነት። ወደ አንተ እንምጣና በሚቀጥሉት 5 አመታት አረቡን እረኛ ምን ላይ እንጠብቀው? እሱን አላህ ነው የሚያውቀው። ግን እንደዚህ ቦታ ላይ ጠብቁ ይላል እንደ ህልም አንተ ድሪም የምታደርገው ነገር ሊኖር ይችላል። ሁሉንም የሚያሳካው እግዚአብሔር ነው እኮ። 5 አመቷ ተቀረና ወደፊት እኔ አሁንም እንዳልኩሽ ነው በቃ ትልቅ ፋርም ኖሮኝ በራሴ ቤተሰብ ሎጎ ትልቅ ቦታ የአዲስ አበባን ህዝብም በዩ የኢትዮጵያን ህዝብ በዲሊቨሪም በዩ በዚህ በበግ በረኝነት በቃ የራሴን ሎጎ አምጥቼ እረኛው አረብ የሚል ሎጎን አምጥቼ ለህብረተሰቡ ማከፋፈል ጥራት ያለው ነገር መስጠት በጥሩ ነገር ስሜን አስጠርቼ ማለፍ ነው ፈልግ። ጠርታችሁ እንግዳ አርጋችሁ ስለጋበዛችሁኝ ማንንም ሰው ያላየኝን እናንተ ቀድማችሁ አይታችሁ ስለጠራችሁኝ እንግዳ ስላረጋችሁኝ በጣም አርጌ ነው ማመሰግነው። እንዲ ሰው ማያቸውን ታች ያሉትን ወደ ስራቸው ትልቅ ቦታ ያልደረሰ ሰው ከስር ያነሳችሁ ያው ፖድካስት ማለት አሪፍ ነገር ነው። ወደ ሚዲያ አንድ ነገር ስቴፕ ከፍ የሚያደርግ ነገር ስለሆነ እየጠራችሁ ስለምትጋብዙን በጣም በአንድ እረኛ ስም በጣም አመሰግናለሁ። በጣም አርገን እኛም እናመሰግናለን። እስቲ መግዛት ለሚፈልጉ ሰዎች አንተም ማግኘት ለሚፈልጉ ሰዎች አድራሻህ የት ትገኛለህ? በምን አይነት መንገድ አንተም ማግኘት ይችላሉና ደግሞ ስለምትሰጠው አገልግሎትም እስቲ እድሉ ልስጥ። ሾላ የካ ሚካኤል ነው የምንሰጠው። ደግሞ ያው በግና ፍየል ነው እኔ የምሸጠው። ጥሩ ነገር አቀርባለሁ። እነሱ ብቻ እኔም ምርጫ አድርገው መተው እንዲገዙኝ ነው ፈልገው። እኔን የታገኛለሁ ካለ እረኛው አረብ የሚል አካውንት አለኝ። ስልክ ያለ በስልክ መደወል ይችላሉ። ሾላኬ ከሚካኤል ደግሞ ማንንም ያውቀው በክተራ ነው። በግ ብዙ አመት ቆሞበታል። ብቻ ከስር በሚያስቀምጠላችሁ ስልክ የኔ አገልግሎት ከፈለጋችሁ ደውላችሁ ማግኘት ትችላላችሁ። ከወዲሁ እንኳን አደረሳችሁ ለገና በዓል እላለሁ። ዛሬ እንግዲህ ከአረቡ እረኛ ጋር የነበረን ቆይታ ይሄንን ይመስል ነበረ። በጣም ብዙ ትምህርት እንደተማራችሁበት እናምናለን። በቀጣይ በተለያዩ አይነት ፕሮግራሞች እስከምንገናኝ ዛሬ ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነኝ፣ እንዲሁም በካሜራማን ኤርሚያስ ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። መልካም ጊዜ